ክብር በገንዘብ የሚገዛ ወይም በስልጣን የሚታዘዝ ነገር አይደለም። ክብር በዕለት ተዕለት ባህሪያችን፣ በምናጋራቸው ቃላትና በምናሳየው ስብዕና አማካኝነት በሰዎች አእምሮ ውስጥ የምንገነባው ውድ ማዕረግ ነው። ነገር ግን ብዙዎቻችን ሳናስተውለው በምናደርጋቸው ጥቃቅን በሚመስሉ ስህተቶች ምክንያት በሰዎች ፊት ዋጋችን እንዲረክስና ክብራችን እንዲቀንስ እናደርጋለን። ሰዎች እናንተን የሚያዩበት መንገድ የሚወስነው የእናንተ ባህሪ ነው። ዛሬ በሰዎች ፊት ቀስ በቀስ የሚያስንቋችሁንና ክብራችሁን መሬት ላይ የሚጥሉባችሁን 10 አደገኛ ባህሪያት በጥልቀት እንመረምራለን። በተለይ 7ኛና 10ኛ ላይ ያሉት አሁን ላይ በእጅጉ ፈተና የሆኑብን ባህሪያቶች ናቸው። አንደኛ፣ ሁልጊዜ እሺ ማለትና የራስን አቋም ማጣት። ሁሉንም ሰው ለማስደሰት መሞከር የውርደት መጀመሪያ ነው። ሰዎች ይህንን አድርጉ ሲሏችሁ ሁልጊዜ እሺ የምትሉ ከሆነ ሰዎች እናንተን ማክበር ያቆማሉ። ድንበራችሁን የማታስከብሩ ከሆነ ሰዎች እናንተን እንደ መጠቀሚያ እንጂ እንደ ክቡር ሰው አያዩአችሁም። አይሆንም ወይም አልችልም ማለት መቻል የጥንካሬና የክብር መገለጫ ነው። ሁለተኛ፣ ራስን ዝቅ አድርጎ መቀለድ። ቀልድና ጨዋታ ለህይወት ቅመሞች ናቸው። ነገር ግን ሁልጊዜ በራሳችሁ ድክመት፣ በራሳችሁ ቁመና ወይም በራሳችሁ ውድቀት ላይ እያፌዛችሁ ሰዎችን ለማሳቅ የምትሞክሩ ከሆነ ሰዎች እናንተን እንደ ቁም ነገረኛ መቁጠር ያቆማሉ። ከጊዜ በኋላ ደግሞ እናንተ በራሳችሁ ላይ የቀለዳችሁበትን ነገር ቀን እየጠበቁ ሲናገሯችሁ ትሰማላችሁ። የስነ ልቦና ባለሙያዎች እንደሚናገሩት በራስ ላይ የሚቀለድ ቀልድ አብዛኛው ጊዜ ከጥልቅ የውስጥ ፍርሃት ወይም ኢንሴኪዩሪቲ የሚመነጭ ነው። ሰዎች በእናንተ ድክመት ላይ ቀድሞ እንዳይቀልዱባችሁ በመፍራት እናንተ ራሳችሁ ቀድማችሁ በራሳችሁ ትቀልዳላችሁ። ክብር ያለው ሰው በራሱ ማንነት አይቀልድም። ሰዎችን ለማሳቅ የምትችሉት የራሳችሁን ክብር ሳትነኩ በትላልቅ ሐሳቦችና ውብ በሆኑ እይታዎች ብቻ ነው። ሶስተኛ፣ ቃላትን አለመጠበቅና ዝምታን መፍራት። ብዙ ጊዜ ሲባል የምንሰማው አንድ አባባል አለ። ተፈጥሮ 2 ጆሮና 1 አፍ የሰጠችን ከምንናገረው በላይ እጥፍ እንድንሰማ ነው ይባላል። ነገር ግን በአሁኑ ዘመን ብዙዎቻችን የምንወድቅበት አንድ ትልቅ የማህበራዊ ስብዕና ስህተት አለ። እሱም ዝምታ መፍራትና ያለምንም ቁም ነገር ቃላትን ማባከን ነው። ብዙ ሰዎች በአንድ ማህበረሰብ ወይም ስብሰባ መሃል ጥቂት ሰከንዶች እንኳን የጸጥታ ጊዜ ከተፈጠረ ከባድ ጭንቀት ይወራቸዋል። ያንን የዝምታ ድባብ ለመስበር ብቻ ያገኙትን ወሬ፣ ያልተረዱትን መረጃ ወይም የሰዎችን የግል ታሪክ ሳይቀር መዘርገፍ ይጀምራሉ። ዝምታን እንደ ባዶነት ወይም እንዳለማወቅ ይቆጥሩታል። ነገር ግን እውነቱ ፍጹም ተቃራኒ ነው። ዝምታ ባዶነት ሳይሆን የጥልቅ በራስ መተማመንና የማስተዋል ማረጋገጫ ነው። በአንድ ጠረጴዛ ዙሪያ ተቀምጣችሁ ያለማቋረጥ የምታወሩ ከሆነ፣ የሰዎችን ንግግር የምታቋርጡና የሁሉም ወሬ መሪ ለመሆን የምትሞክሩ ከሆነ ሰዎች እናንተን ማክበር ያቆማሉ። ንግግራችሁ በበዛ ቁጥር የምትሳሳቱት ይበዛል። ቃላቶቻችሁም ዋግጣሉ። ቃላችሁን አታርክሱ። በሰዎች ፊት ዋጋችሁ ከፍ እንዲል ከተፈለገ መቼ መናገርና መቼ ዝም ማለት እንዳለባችሁ ወቁ። የቃላት ብዛት ሳይሆን የሀሳባችሁ ክብደት ነው ክብራችሁን የሚወስነው። አራተኛ፣ ሚስጥር ጠባቂ አለመሆን። አንድ ሰው አምኗችሁ የነገራችሁን ሚስጥር ወይም የቅርብ ጓደኛችሁ የነገራችሁን የህይወት ጠባሳ ለሌሎች አሳልፋችሁ የምትናገሩ ከሆነ ክብራችሁን ለአንዴና ለመጨረሻ ጊዜ ያጣችኋል። ሚስጥር መጠበቅ አለመቻል የስብዕና መላላት ትልቁ ማረጋገጫ ነው። ዛሬ ከእናንተ ጋር ተቀምጠው የሌላውን ሰው ሚስጥር የሰሟችሁ ሰዎች ወደ ቤታቸው ሲመለሱ በአእምሯቸው ውስጥ የሚጽፉት አንድ ትልቅ ማስታወሻ አለ። ይህ ሰው እምነት የማይጣልበት የሞራል ልዕልነት ያለውና ነገ የኔን ሚስጥር አሳልፎ ከመስጠት የማይመለስ አደገኛ ሰው ነው ብለው ይፈርጇችኋል። ሚስጥሩ በእናንተ ዘንድ እስካለ ድረስ እናንተ የሱ ጌታ ናችሁ። ካፋችሁ ካወጣችሁት ግን የቃላችሁ ባሪያ ትሆናላችሁ። አምስተኛ፣ ስለ ሌሎች ማማትና ወሬ ማመላለስ። የሰዎችን ህይወት መተቸት፣ ማማትና ወሬ ማመላለስ የአንድን ሰው ያስተሳሰቡ ልቀት ሳይሆን
የውስጥ ስብዕናውን ታናሽነት የሚያሳይ ትልቁ መስታወት ነው። ብዙዎቻችን ማህበራዊ ግንኙነታችንን ለማጠንከር ወይም የጨዋታ ድባቡን ለማሞቅ ስንል የሌላውን ሰው ስህተት፣ ውድቀት ወይም የግል ህይወት እንደ መዝናኛ ወሬ እንጠቀምበታለን። ነገር ግን በሰዎች ፊት ዋጋችሁን በእጅጉ የሚያረክሰው ትልቁ እውነት ይህ ነው። እናንተ ጋር መጥቶ ሌላውን የሚያማ ሰው እዛ ደግሞ ሄዶ ማማቱ የማይቀር የህይወት ህግ ነው። ሰዎችን ማማት ጊዜያዊ ትኩረት ሊሰጣችሁ ይችላል፣ ነገር ግን ዘላቂ እምነትና ክብር ሙሉ በሙሉ ያጠፋል። ወሬ ማመላለስ የውስጥ በራስ መተማመን የሌላቸውና የራሳቸው የሚረባ ህይወት የሌላቸው ሰዎች መገለጫ ነው። የራሱን ህልም የሚያሳድድ፣ የራሱን አስተሳሰብ የሚገነባ በሳል ሰው ስለ ሌሎች ሰዎች ውድቀት የሚያወራበት ውድ ሰከንድ የለውም። የአንድ ሰው ሞገስና ክብር የሚለካው ሰዎች በሌሉበት ጊዜ በሚያሳየው ታማኝነት ነው። እውነተኛ ክብር ያለው ሰው ንግግሩ ስለ ትላልቅ አርዕስቶች፣ ስለ መፍትሄና ስለ እድገት እንጂ ስለ ሰዎች የግል ድክመት አይደለም። አንደበታችሁን ከባዶ ወሬ ጠብቁ፣ ምክንያቱም ስለ ሰዎች በምታወሩበት እያንዳንዱ ቃል ውስጥ የሰዎችን ታሪክ ሳይሆን የገንዛ የማንነት ታናሽነታችሁን እያሳያችሁ ነው። 6ኛ ስለ ራስ ማጋነንና ጉራ ማብዛት። እውነተኛ አንበሳ እኔ አንበሳ ነኝ ብሎ አያውጅም። ጀግንነት በራሱ ይናገራል። የራሳችሁን ስኬት፣ ገንዘባችሁን ወይም እውቀታችሁን በሰዎች ፊት ደጋግማችሁ የምትናገሩ ከሆነ ሰዎች በእናንተ ላይ ያላቸው ግምት ይቀንሳል። ጉራ የውስጥ በራስ መተማመን ማጣት ወይም ኢንሴኪዩሪቲ የሚገለጽበት ባህሪ ነው። ክብራችሁ የሚመጣው ሰዎች በራሳቸው ጊዜ ካዩትና ካደነቁት ማንነታችሁ እንጂ እናንተ ራሳችሁ ላይ በምትፈጥሩት ታሪክ አይደለም። 7ኛ በሰዎች ስኬት መቅናትና ዝቅ አድርጎ ማየት። በዚህ ምድር ላይ የአንድን ሰው የስብዕና ጥልቀትና የሞራል ልዕልና ለመመዘን ትልቁ ፈተና ምንድነው መሰላችሁ? ሌላው ሰው ሲሳካለት፣ ሲከብር ወይም ትልቅ ደረጃ ላይ ሲደርስ የምናሳየው የመጀመሪያው የውስጥ ምላሽ ነው። ብዙ ሰዎች ሳያውቁት በሰዎች ፊት ዋጋቸውን የሚያረክሱት የሌላውን ሰው ስኬትና ድካም ዝቅ አድርገው ለመመልከት በሚያሳዩት ጥቃቅን ባህሪ ነው። የቅርብ ጓደኞቻችሁ፣ የሥራ ባልደረቦቻችሁ ወይም የምታውቁት ሰው ትልቅ ውጤት ሲያመጣ በእድል ነው፣ በዘመድ ነው፣ ይህ እኮ የድካም ሳይሆን የዩልኝ ስራ ነው እያላችሁ ስራውን የምታሳንሱት ከሆነ እናንተ እያደረጋችሁ ያላችሁት የዚያን ሰው ስኬት መቀነስ አይደለም። እናንተ እያደረጋችሁ ያላችሁት የገንዛ ራሳችሁን የበታችነት ስሜት ወይም ኢንሴኪዩሪቲ እና የውስጥ ድክመት ለዓለም በግልጽ አውጥታችሁ ማሳየት ነው። የስነ ልቦና ባለሙያዎች እንደሚናገሩት የሰዎችን ስኬት ዝቅ አድርጎ ማየት የራስን አመለካከት ለመሸፈን የሚደረግ ደካማ መከላከያ ዲፌንስ ሜካኒዝም ነው። ሌላው ሰው ሲያድግ የእናንተ ዋጋ የሚቀንስ ይመስላችኋል። የሌላው ሰው ከፍ ማለት ግን የእናንተን ዝቅ ማለት በፍጹም አያሳይም። እውነተኛ ክብርና ሞገስ ያለው ሰው ለሌላው ሰው ስኬት በክብር ያጨበጭባል፣ ያደንቃል። ምክንያቱም እሱ በራሱ ማንነት ላይ ሙሉ በሙሉ ይተማመናልና። 8ኛ ስለ ህይወት ማማረርና ሁልጊዜ ተጎጂ መሆን። ህይወት ለሁሉም ሰው ፈታኝ ናት። ነገር ግን ሁልጊዜ የምታማረሩ እኔ ምስኪን ነኝ፣ ሁሉም ሰው ይበድለኛል የምትሉና ለውድቀታችሁ ሁልጊዜ ሌሎችን የምትወቅሱ ከሆነ ሰዎች ከእናንተ መራቅ ይጀምራሉ። ሰዎች የሚያከብሩት ፈተናን ተጋፍጦ የሚያልፈውን ጀግና እንጂ ሁልጊዜ በሐዘን ማዕበል ውስጥ የሚዋኘውን ሰለባ አይደለም። 9ኛ ለሰዓትና ለቀጠሮ ክብር አለመስጠት። ጊዜ በዚህ ምድር ላይ ለሁሉም ሰው እኩል የተሰጠ፣ አንዴ ከፈሰሰ ደግሞ በማንኛውም ምድራዊ ሀብትና ስልጣን ተለምኖ መልሶ ማግኘት የማይቻል ብቸኛ ውድ ንብረት ነው። ስለዚህ ከአንድ ሰው ጋር ቀጠሮ ይዛችሁ ስታረፍዱ እናንተ እያባከናችሁ ያላችሁት ተራ ደቂቃዎችን ብቻ አይደለም፣ መቼም የማይነካውን የዚያን ሰው የህይወት ክፍል ነው እየሰረቃችሁ ያላችሁት። ብዙ ሰዎች ማርፈድን እንደ ቀላል ስህተት ወይም ትራፊክ ስለነበረ ነው በሚል ሰበብ የሚታለፍ ተራ ነገር አድርገው ይቆጥሩታል። ሁልጊዜ ቀጠሮ አክብሮ አለመገኘት እኔ የእናንተን ጊዜ፣ የእናንተን ህይወትና የእናንተን መኖር አልቆጥረውም፣ ከኔ ሰዓት በላይ የእናንተ ዋጋ የለውም የሚል እጅግ የከረረ የንቀት ምልክት ለሌላው ሰው ማስተላለፍ ነው።
አንድ ሰው እናንተን ጠብቆ ባባከነው እያንዳንዱ ደቂቃ ውስጥ ለእናንተ ያለው ክብር፣ ግምትና እምነት ቀስ በቀስ እየቀነሰ ይሄዳል። ሰዎች እናንተን ማክበር የሚያቆሙት በሰዓቱ ስላልተገኛችሁ ብቻ አይደለም። ለራሳችሁ ቃል ታማኝ ያለመሆናችሁንና ራስን የመግዛት ወይም ሰልፍ ዲሲፕሊን ብስለት እንደሌላችሁና ቸልተኛ መሆናችሁን ስራችሁ ስለሚናገር ነው። ሰዓት ማክበር ራስን የማክበር ትልቁ መገለጫ ነው። ራሳችሁን የማታከብሩና ለራሳችሁ ቃል ዋጋ የማትሰጡ ከሆነ ሌሎች ሰዎች እንዲያከብሯችሁና ቦታ እንዲሰጧችሁ የመጠበቅ የሞራል ልዕልና የላችሁም። 10ኛ የሰውነት አቀማመጥና ደካማ የፊት ገጽታ። ሰዎች ስለ እናንተ የሚፈርዱት አፋችሁን ከፍታችሁ ከመናገራችሁ በፊት ነው። አንገታችሁን ደፍታችሁ የምትሄዱ፣ የሰዎችን አይን ማየት የምትፈሩ እና ደካማ የሰውነት አቀማመጥ ወይም ቦዲ ላንጉዌጅ የምታሳዩ ከሆነ ሰዎች ሳያውቁት በእናንተ ላይ የበላይነት ይሰማቸዋል። ክብር ያለው ሰው ትከሻው ቀና ያለ፣ እርምጃው በልበ ሙሉነት የተሞላና የሰዎችን አይን በድፍረት መመልከት የሚችል ነው። የዛሬውን አበቃን። አብራችሁን ስለነበራችሁ እናመሰግናለን።